ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ከሰዓቱ አበይት መረጃዎች ጋር እኔ ደረጀ ሀብተወልድ ነኝ። በቅድሚያም ከተጀመረ ሁለተኛ ቀኑን ባስቆጠረው የምክክር ኮሚሽኑ ስብሰባ ተሳታፊዎቹ የእጅ ስልካቸውን መነጠቃቸው ተሰማ። በአዲስ አበባ ኮንቬንሽን ሴንተር በተጀመረው የምክክር ኮሚሽኑ ስብሰባ ህዝብን ወክለዋል የተባሉ 4000 ያህል ተሳታፊዎች እየተካፈሉ እንደሆነ የተነገረ ሲሆን ተሳታፊዎቹ በዛሬው ዕለት ወደ አዳራሹ ሲገቡ የእጅ ስልካቸውን እየተነጠቁ ባዶ እጃቸውን እንዲገቡ መደረጋቸውን የስብሰባው ተሳታፊ ምንጮች ገልጸዋል። ተሳታፊዎቹ የህዝብን አጀንዳ የያዙ ናቸው እስከተባለ ድረስ ስብሰባው በግልጽ በቀጥታ ስርጭት ለኢትዮጵያ ህዝብ መተላለፍ ነበረበት የሚሉት እነዚሁ የስብሰባው ምንጮች ይባስ ብሎ በስብሰባው የሚነሱ ሐሳቦችን ቀርጻችሁ ለሚዲያዎች ተሰጡብናላችሁ በሚል ስጋት ስልካችንን እንድንጠቀም መደረጋችን አስገርሞናል ብለዋል። እንኳን የ4000 ሰው ስብሰባ የብልጽግና ስራ አስፈጻሚ ኮሚቴ ውይይት መረጃ ሾልኮ በሚወጣበት ሁኔታ የስብሰባው መረጃ ሾልኮ መውጣቱ ላይቀር ይህን ያህል የተሰብሳቢዎችን መብት መንካት አሳፋሪም ነው ሲሉ እነኚሁ ምንጮች ቅሬታቸውን ገልጸዋል። ዛሬ ይህ የስልክ ነጠቃ ከመጀመሩ በፊት አብይ አህመድ ትናንትና ውይይታችን ወደ ፌስቡክ እንዳይወጣብን በሚል ስጋት የሚከተለውን ተናግረው ነበር። የ4000 ስብስብ መልካም ነገር መስጠት የሚቻለው በዚህ ጉባኤ አዳራሽ ውስጥ ሐሳቡን ልቡን ሰብስቦ ሌላኛውን ወገን ማድመጥ ሲችል ነው እንጂ ማታ ማታ እየወጣ ፌስቡክ የሚያይ ከሆነ ማታ ማታ እየወጣ ምክር የሚያደምጥ ከሆነ ማታ ማታ እየወጣ ይህንን አውድ ያልተገነዘቡ ሰዎች መልእክት የሚጭኑበት ከሆነ ያንብ ማር አይሰጥም። አብይ እንዳሉት በዚህ ውይይት መላው ሀገሪቱን የወከሉ 4000 ሰዎች ተገኝተው ከሆነና የስብሰባው ዓላማም የአንድ ቡድን ጥቅም ሳይሆን ሀገራዊ ሰላምን ለማስፈን ያለመ ከሆነ መረጃ ከተሳታፊዎች ወደ ማህበራዊ ሚዲያዎች መድረሳቸውና ተሳታፊዎቹ በማህበራዊ ሚዲያ የሚሻሻሉ ሐሳቦችን መመልከታቸው ሰውየውን ለምን አስፈራቸው ስንል እንጠይቃለን። ይህ በእንዲህ እንዳለ ይህን የምክክር ኮሚሽን ስብሰባ በመቃወም ኢህአፓ አሁንም አቋሙን አንጸባርቋል። ኢህአፓ ስለ ስብሰባው ይፋ ባደረገው አቋሙ እውነተኛ ምክክር የሚጀምረው በመተማመን ነው። መተማመን ደግሞ የሚመጣው የፖለቲካ እስረኞች ሲፈቱ፣ ጦርነቶች ሲቆሙ፣ የሐሳብ ነፃነት ሲከበር፣ ሁሉም የፖለቲካ ኃይሎች በእኩልነት ሲሳተፉ ነው። ብልጽግና የሀገር ሀብትን እንደ ልቡ በመበተን የጀመረው ብሔራዊ ምክክር የብልጽግና ፓርቲና መሪዎቹን ለማዳን እንጂ ኢትዮጵያን ለማዳን አይደለም። ስለዚህም የኢትዮጵያ ሕዝብ ከተጋረጠበት የህልውና አደጋ ለመዳን የሚያደርገውን ጥረት አጠናክሮ ይቀጥል ዘንድ ጥሪያችንን እያቀረብን ዓለም አቀፉ ማህበረሰብም ለፍትህ፣ ለነፃነት፣ ለዲሞክራሲና ለእኩልነት ለሚደረገው ትግል ያለውን አጋርነት ከመቼውም ጊዜ በላይ እንዲቀጥል እንጠይቃለን ብለዋል። የፌደራል መንግስት በህወሓት ላይ እርምጃ እንዲወስድ የሚጠይቅ ሰልፍ በመስቀል አደባባይ ይደረጋል ሲሉ የሰልፉ አስተባባሪዎች ገለጹ። በአዲስ አበባ በሚቀጥለው ቅዳሜ የትግራይ ተወላጆች ሰላማዊ ሰልፍ እንደሚያደርጉ ነው የሰልፉ አስተባባሪዎች የገለጹት። አስተባባሪዎቹ ሲናገሩ የሰልፉ ዋና ዓላማ ህወሓት በትግራይ እያደረገ ያለውን የግዳጅ ወታደራዊ አፈሳ መቃወም፣ ለታሰሩ እናቶች ድምፅ መሆን እንዲሁም የፌደራል መንግስት በህወሓት ላይ እርምጃ በመውሰድ የበኩሉን ኃላፊነት እንዲወጣ መጠየቅ ነው። የዚህ ሰልፍ ዋና አስተባባሪ ጀነራል ጻድቃን ገብረትንሳኤ የሚመሩት የትግራይ ሰላምና የለውጥ ምክር ቤት እንደሆነም ታውቋል። የጦር ኃይሎች ጠቅላይ አዛዡ አብይ አህመድ በአማራ ክልል ላይ ይፋዊ ጦርነት ከማወጁ በፊት በወቅቱ የክልሉ ርዕሰ መስተዳደር በነበሩት በዶክተር ይልቃል ከፋለ አማካይነት የክልሉ ሰላምና ጸጥታ ከአቅማችን በላይ ስለሆነ የፌደራል መንግስቱ ጣልቃ ገብቶ ህግ ያስከብርልን የሚል ደብዳቤ ማጻፋቸው አይዘነጋም። ሆኖም በአብይ እርዳታ ሀራ መሬት የሚባል ታጣቂ ያደራጁም ያልተሳካላቸው እነ ጀነራል ጻድቃን በመጪው ቅዳሜ በአዲስ አበባ በሚያደርጉት ሰልፍ ተመሳሳይ ጥያቄ ቢያቀርቡም አሁን ያለው የአብይ አህመድ ጦር ወደ ትግራይ በመግባት እርምጃ የመውሰድ አቅም እንደሌለው ብዙዎች ያምናሉ። አብይ የፕሪቶሪያውን ስምምነት እንዲያስቀጥሉለትና ከህወሓት ጋር እንዲያሸማግሉት ትናንት ወደ መቀሌ የላካቸው የአሜሪካው አምባሳደር ኤርቪን ማሲንጋ ዶክተር ደብረጽዮንም ሆነ ጀነራል ታደሰ ወረደን ሲያገኙ መመለሳቸው ይታወቃል። ጀነራል መሐመድ ተሰማና ሌሎች ጀነራሎች የአማራ ክልል ከፍተኛ ባለስልጣናትን በሜካናይዝድ ጦር አጅበው ወደ ደጋ ዳሞት ለመግባት ያደረጉት ሙከራ በአካባቢው በሚንቀሳቀሱ አርበኞች ምክንያት ሳይሳካ መቅረቱ ተሰምቷል። ጀነራሉና በርካታ የጦር መኮንኖች ከታንክ እስከ ሞርተር ከመድፍ እስከ ላውንቸር ድረስ የታጠቀ ጦር በማሰለፍ የአማራ ክልል ርዕሰ መስተዳድርን አቶ አረጋ ከበደንና ሌሎች ባለስልጣናትን አጅበው የጀመሩት ጉዞ መረጃው ደርሷቸው መንገድ ላይ በጠበቋቸው የአፋብን ኃይሎች ጥቃት ምክንያት ተገቶ በሄዱበት መንገድ የኋሊት ሸሽተው መመለሳቸው ነው እየተሰማው። የጉዞው ዓላማ በወረዳው ዋና ከተማ በፈረስ ቤት ተገኝቶ
ከህዝብ ጋር ስብሰባ በማድረግ ቪዲዮ ለመቅረጽና ጽንፈኛውን ከአካባቢው አጽድተነዋል የሚል ፕሮፓጋንዳ በአሚኮ ለማስተላለፍ እንደነበር ተገምቷል። በዚህ ጉዞ ከጀነራል መሐመድ ተሰማ ባሻገር በስም ያልተጠቀሱ ሌሎች 2 ብርጋዴር ጀነራሎችም እንደነበሩበት ተመልክተዋል። የመጀመሪያው እቅድ በመክሸፉ ተጨማሪ ኃይል በማሰባሰብ ዳግም ሊሞክሩ ይችላሉ ያሉት የመረጃ ምንጮች አሁን ባለው የወገን ቁመና ዳሞት መግባት ፈጽሞ እንደማይችሉ 100% እርግጠኞች ነን ብለዋል። በአክሱም ከተማ በቅርቡ በመኖሪያቸው ላይ የተኩስ ጥቃት የተፈጸመባቸው አቡነ ናትናኤልና አቡነ አረጋዊ በመኖሪያቸው ውስጥ ከማንም ጋር መገናኘት ተከልክለው በቁም እስር ላይ ይገኛሉ ሲሉ የቅርብ ሰዎቻቸው መግለጻቸውን ቢቢሲ ዘግበዋል። እንደ ቢቢሲ ዘገባ ሁለቱ ሊቃነ ጳጳሳት ቅዳሜ ዕለት ወደ ፖሊስ ጣቢያ ተወስደው በከባድ ወንጀል ተጠርጥራቸዋል ከተባሉ በኋላ እያንዳንዳቸው በ300 ሺህ ብር ዋስትና ተለቀዋል። ከስር ከተፈቱ በኋላ ግን ወደ መኖሪያቸው መግባትም ሆነ ከቤታቸው መውጣት እንዳልተፈቀደላቸው ስልኮቻቸውም እንደማይሰሩ ምንጮቹ ገልጸዋል። ይህ ከመሆኑ በፊት በሁለቱ አባቶች መኖሪያ ላይ የተከፈተውን ተኩስ ራሱን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የነጠለውና የመንበረ ሰላማ ከሳቴ ብርሃን ለአይዳ ቤተ ክህነት ብሎ የሚጠራው አካል የግድያ ሙከራ ሲል ገልጾት ነበር። የአክሱም ፖሊስም ከክስተቱ ጋር በተያያዘ 3 ተጠርጣሪዎችን መያዙን አስታውቆ ነበር። የዜና ማሰራጫው በቁም እስር ላይ ይገኛሉ ስለተባሉት አባቶች ጉዳይ ከክልሉ ባለስልጣናት አስተያየት ለማግኘት ያደረገው ጥረት እንዳልተሳካለትና የቀረቡትን ክሶች በሙሉ ከገለልተኛ ምንጭ ማረጋገጥ እንዳልቻለም አመልክቷል። አብይ አህመድ በየመድረኩ በምግብ ሰብል ራሳችንን እንችለናል፣ ስንዴ ኤክስፖርት ማድረግ ጀምረናል እያለ ቢናገርም ካቶሊክ ሪሊፍ ሰርቪስ ወይም በምህጻረ ቃሉ CRS ለኢትዮጵያና ለሱዳን $235 ሚሊዮን የሚደርስ የአስቸኳይ ጊዜ የምግብና የስርዓተ ምግብ እርዳታ ለማቅረብ ከአሜሪካ ግብርና መስሪያ ቤት USDA ጋር የመርህ ስምምነት መፈራረሙን የአሜሪካ ግብርና መስሪያ ቤት አስታውቋል። እንደ አውሮፓውያኑ አቡሻክር ሐምሌ 14 ቀን 2026 ይፋ በሆነው በዚህ ስምምነት መሰረት በግጭት በመፈናቀልና በሌሎች ሰብአዊ ቀውሶች ምክንያት በሚሊዮን የሚቆጠሩ ዜጎች ለከፍተኛ የምግብ እጥረት ለተጋለጡባቸው ለነዚህ 2 የምስራቅ አፍሪካ ሀገራት ከ110,000 ሜትሪክ ቶን በላይ በአሜሪካ የበቀሉ የግብርና ምርቶች ይቀርባል። እንደ አሜሪካ ግብርና መስሪያ ቤት ገለጻ እርዳታው በምግብ ለሰላም አዋጅ ፉድ ፎር ፒስ አክት አንቀጽ 2 መሰረት የተፈቀደ ሲሆን በሱዳን የአስቸኳይ ጊዜ ፕሮጀክትና በኢትዮጵያ የጋራ አስቸኳይ ጊዜ ኦፕሬሽን ጨምሮ በCRS ነባር የሰብአዊ ረድኤት ፕሮግራሞች አማካኝነት ተግባራዊ ይደረጋል። የዩኤስዲኤ የንግድና የውጭ ግብርና ጉዳዮች ምክትል ረዳት ሚኒስትር ሚሼል ቤክሪንግ በሰጡት መግለጫ ይህ ተነሳሽነት አስቸኳይ ሰብአዊ ፍላጎቶችን ለመፍታት እንዲሁም የአሜሪካን የግብርና አምራቾችን ለመደገፍና በእርዳታ አሰጣጥ ላይ ተጠያቂነትን ለማጠናከር ያለመ ነው ብለዋል። የካቶሊክ ሪሊፍ ሰርቪስ ፕሬዝዳንትና ዋና ስራ አስፈጻሚ ሲን ካልሃን በበኩላቸው ይህ ስምምነት በሱዳንና በኢትዮጵያ ለሚገኙ ለተቸገሩ ቤተሰቦች ወሳኝ በሆነ ወቅት ላይ የመጣ ነው ብለዋል። ኢራን ሁቲዎች የቀይ ባህር የነዳጅ ማጓጓዣ መስመርን ለመዝጋት ዝግጁ እንዲሆኑ ትዕዛዝ አስተላለፈች። አሜሪካ የኢራንን የኃይል መሰረተ ልማቶች ላይ ጥቃት የምትሰነዝር ከሆነ የየመኑ የሁቲ ታጣቂ ቡድን የቀይ ባህር የነዳጅ ማጓጓዣ መስመርን ለመዝጋት ዝግጁ እንዲሆን ኢራን ትዕዛዝ ማስተላለፏን ሬውተርስ ምንጮቹን ጠቅሶ ዘግቧል። እንደ ዘገባው ከሆነ ይህ እቅድ በኢራን አመራሮች መካከል ውይይት የተደረገበት ሲሆን መልእክቱ በከፍተኛ የኢራን ባለስልጣናት አማካኝነት ለሁቲዎች አስቀድሞ ተላልፏል። ቀይ ባህርን ከኤደን ባህረ ሰላጤና ከህንድ ውቅያኖስ ጋር የሚያገናኘው የባቢል መንደብ የባህር ወሽመጥ ከፍተኛ መጠን ያለውን የዓለም የንግድና ኤነርጂ ጭነት የሚያስተላልፍ ሲሆን በዚህ ውሃ መተላለፊያ መንገድ ላይ የሚደረግን የመርከብ ጉዞ ለማደናቀፍ የሚደረግ ማንኛውም ሙከራ በዓለም አቀፍ የአቅርቦት ሰንሰለቶችና በነዳጅ ገበያዎች ላይ ሰፊ መዘዝ ሊያስከትል ይችላል ተብሏል።